ማረፍ ትፈልጋላችሁ? ረፍት። እስኪ ከድካማችሁ እርፍ ማለት የምትፈልጉ እስኪ እጃችሁን አውጡ። ማረፍ የምትፈልጉ ደክሞኛል፣ ይበቃኛል፣ ልረፍ የምትሉ ወገኖቼ፣ በዚህ ዓለም በብዙ ስቃይ ልንኖር እንችላለን። በዘላለም ረፍት ግን ካረፈን ይበቃናል አይበቃንም? እውነቱ እሱ ነው እሱ አይደለም? ፍጻሜውን ሳታዩ ማንንም መከረኛ፣ እድለኛ፣ ባለጸጋ፣ ደሃ እንዳትሉ አደራችሁ። እንደው አቶ ገሌን እንደው እግዚአብሔር መቼ ይሆን የሚያሳርፋቸው ብላችሁ አታውቁ? ስቅይት ሲበዛ አይደለም እንዳላዛር ኖሮ እንዳላዛር ማረፍ ይሻላል። በምቾት በድሎት በቅምጥልነት ኖሮ ለዘላለም ከመሰቃየት እውነት ሐሰት እንደምትሞቱ ሆናችሁ ኑሩ። እየሰማችሁኝ ነው? እንደምትሞቱ ሆናችሁ ኑሩ። እንደምትኖሩ ሆናችሁ ስሩ። ደግሞ ቤት ገብታችሁ ነገር ዓለሙን እንዳትተውት። ማልቀስ የለም፣ መራብ የለም፣ መጠማት የለም፣ መተው የለም። ይሄ ሰው አርፏል አላረፈም? ይሄ መቆያ ዓለም ነው። የሚመጣው ዓለም ማረፊያ ነው። ስትቀብሩ ስትሸኙ ይህንን እያሰብን ሊሆን አይገባም። ስንኖር ይህንን እያሰብን ሊሆን አይገባም። በዚህች ምሽት ወደ ክርስቶስ ብትሄዱ ይሻላችኋል። በዚህች ምሽት ወደ ትራምፕ እና ታዲያ ወደ ክርስቶስ የምትሄዱት በሞት በኩል ነው እንጂ ቤት ልትሄዱ በአውሮፕላን፣ በጀት፣ በመንኮራኩር